ሰላም ዛሬ ደግሞ የፎቶሾፕ ሶፍትዌር እንደ ዲዛይነር የፎቶሾፕ ሶፍትዌርን ለዲዛይን ስራ ብቻ ሳይሆን አንዳንድ ሌሎች ፕሮጀክቶች ላይ ፎቶሾፕን እንዴት እንደሚጠቀሙበት ማየት እንችላለን። ፎቶሾፕ ብዙ ጥቅሞች ቢኖሩትም ነገር ግን ለህትመት ለፎቶግራፍ ዲዛይን ብቻ ሳይሆን ለሌሎች ፕሮጀክቶችም እንዴት እንደሚጠቅም ዛሬ እኔ አንድ የጫማ መደርደሪያ የእንጨት ስራ ፕሮጀክት ዛሬ ለውድ ወርኪንግ ፕሮጀክት ልጠቀምበት ነው። ፎቶሾፕን እንዴት ነው ፎቶሾፕ ለውድ ወርኪንግ ስራ የሚጠቅመኝ? ፎቶሾፕ ለውድ ወርኪንግ ስራ እንዴት ያገለግላል የሚለውን ነገር ዛሬ እናያለን። ውድ ወርኪንግ ላይ ከምንሰራቸው ስራዎች አንዱ ሳይዝ ማስተካከል፣ መለካት፣ ቦታዎችን በትክክል ማወቅ፣ እንጨቶችን እንዴት እንደምንቆርጥ በትክክል ማየት ነው። ስለዚህ ዛሬ ፎቶሾፕ ላይ የምናየው ምንድነው እነዛን ስራዎች ቀላል የሚያደርግልን ኮምፒውተር ላይ ሆነን እነዛን ልኬታዎች ኮምፒውተር ላይ ሆነን እነዛን መቆርጫ ሳይዞች ኮምፒውተር ላይ ሆነን የትኛው እንጨት ትክክለኛ ቦታ ላይ መቀመጥ እንዳለበት። ለምሳሌ ዛሬ የምሰራው ስራ የጫማ መደርደሪያ ስለሆነ መደርደሪያው ላይ ለጫማ መደርደሪያነት የምንጠቀምባቸው እንጨቶች እኩል ቦታ ላይ በትክክለኛ ቦታ ላይ መቀመጥ ይኖርባቸዋል። እነዛን ነገሮች ስንሰራ ፎቶሾፕ ላይ ቀለል ባለ መልኩ ቦታቸውን፣ ሳይዛቸውን፣ ርቀታቸውን እንጨት መደርደሪያዎቹ እኩል ቦታ ላይ እንዲቀመጡ ርቀታቸው ተመሳሳይ እንዲሆን እንጨት መደርደሪያው ሲታይ በጣም ፕሮፌሽናል እንዲሆንና በትክክል ልኬታውን እንዲያስቀምጥ በቀላሉ ፎቶሾፕ ላይ ዲዛይን ካደረግን በኋላ ወደዛ መሄድ እንችላለን። ፎቶሾፕን ከዚህ አንግል ለሌሎች ዲዛይኖች ለሌሎች ፕሮጀክቶች እንዴት ልንጠቀመው እንደምንችል በዛሬ ቪዲዮ እናያለን። ተከታተሉኝ። ይህንን ቪዲዮ ለዲዛይን ፕሮጀክቶች ስለሚጠቅማችሁ መጀመሪያ የምናደርገው ነገር ምንድነው? እኔ አሁን ይሄን ስራ የምሰራው ኤምዲኤፍ ላይ ነው። ኤምዲኤፍ ጀነራሊ ሳይዙ ምንድነው 122 ሴንቲሜትር እና 244 ሴንቲሜትር ማለት 1 ሜትር ከ22 እና 2 ሜትር ከ44 ትክክለኛውን ሳይዝ ፎቶሾፕ ላይ እንደ አዲስ ክሬት እናደርጋለን። ስለዚህ ይሄንን የኤምዲኤፍ ሳይዝ ፎቶሾፕ ላይ በዚህ መልኩ ከሰራሁት ከዚህ በኋላ ምንድነው የሚቀረኝ? እነዚህ የሚፈልጋቸው ጣውላዎች ሳይዛቸው ከዚህ ከኤምዲኤፍ ሳይዝ ጋር በትክክል እንዴት ፐርፌክት ሊመጡ እንደሚችሉ እዚህ ፎቶሾፕ ላይ ዲዛይን ማድረግ እችላለሁ ማለት ነው። በቀላሉ ፎቶሾፕ ላይ ዲዛይን ካደረኩት በኋላ ላይ እንጨቱ ላይ ሳያይዛቸው እንጨቱ ላይ ድሪል ሳደርጋቸው ትክክለኛ ቦታ መቀመጣቸውን ከመድከሜ በፊት እዚህ ኮምፒውተር ላይ እርግጠኛ መሆን እችላለሁ። የዲዛይን ስታይሉን መቀየር እችላለሁ። ነገር ግን ይሄን ማድረግ የምችለው ኮምፒውተር ላይ ብቻ ከሆነ ነው። ለምሳሌ አሁን ይሄ የእንጨቱ ሳይዝ 30 ሴንቲሜትር ነው። 30 ሴንቲሜትር ወይም 31 ሴንቲሜትር እንጨቱ ሳይዝ 31 ሴንቲሜትር ነው። ይሄንን 31 ሴንቲሜትር ከዚህ ከሙሉ ኤምዲኤፍ ከ200 ከሙሉ ኤምዲኤፍ ከ122 ሴንቲሜትር ላይ የትኛው ቦታ ላይ ቢቀመጥ ሴንተር ላይ ይሆናል የሚለውን በቀላሉ ፎቶሾፕ ላይ ዲዛይን ያደረኩት ነው። ተመልከቱ። በዚህኛው በጠርዙ በኩል ምን ያህል ርቀት ያስፈልገዋል? አንድ እሱ ነው። መሃል ላይስ ምን ያህል ርቀት ያስፈልገዋል የሚለውም አለ። ለምሳሌ በዚህ በጠርዙ 10 ሴንቲሜትር ብቻ ብተውለት በዛኛው ሳይድ ደግሞ 10 ሴንቲሜትር እንጨቱ ላይ እንደዚህ ነገሮችን መስራት አድካሚ የሆነ ነገር ነው። እመን ፎቶሾፕ ላይ ግን ነገሮችን እጅግ በጣም ቀለል ነው የሚያደርግላችሁ። በቃ እዛ እንጨት ላይ የምሰራውን ድካም እዚህ ላይ በቀላሉ ከሰራው በኋላ መጨረሻ ላይ በቀላሉ እነዚህ እንትምላቸው ነገሮች በቀላሉ እንድማርካው እንደምታዩት በግራ በኩል 10 ሴንቲሜትር ትችላለታለሁ፣ በቀኝ በኩል 10 ሴንቲሜትር ትችላለታለሁ። ከዛ ሴንተር ላይ ምን ያህል ሊሆን ይችላል? እነዚህ የእንጨት ይሄ ጥቁር ሬክታንግል ያደረኳቸው
የእንጨት መደርደሪያው ጣውላዎችን ነው ሲሙሌት እያደረኳቸው ያለ። እነዚህ ነገሮች ኤምዲኤፍ ላይ ቢቀመጡ ምን ያክል ስፔስ ይይዛሉ የሚለውን ነገር እያየዋቸው ነው። ባሰፋውስ ከጎን ያለውን ባሰፋው ባጠበው በቃ አሁን በትክክል ሴንተር ላይ ተቀምጠውልኛል። እንደምታዩት ከሆነ ከግራም ከቀኝም ሴንተር ላይ ተቀመጡኝ። ይሄንን ስራ እዛው እንጨቱ ላይ በአካል እየለካችሁ ምናምን የሰራችሁት ከሆነ ምን ያህል እንደሚያደክም አታውቁትም። እኔ ሞክሬ ስላየሁት ነው። እንጨቱ ላይ የምሰራው ከሆነ እነዚህን እያንዳንዱ ነገሮች ኮምቢሼ እዛም ሰራቸው ከሆነ በጣም አድካሚና ጊዜም አባካኝ ነው። ስለዚህ እነዚህ ነገሮች በቀላሉ በዚህ መልኩ እየሰራዋቸው ነው። ፎቶሾፕ ብዙ ጊዜ የምናውቀው ለህትመት ስራዎች፣ ለእነዚህ ለፎቶግራፊ ኤዲቲንጎች፣ ለብዙ ስራዎች እናውቃቸዋለን። ይሄንን ግን እኔ ብዙ ጊዜ እንጨት ስራዎች ስሰራ የምጠቀምበት መንገድ ነው። ለምን እንጨት ስራ አንዴ ከተሳሳታችሁ በኋላ መልሶ እንደገና የተሳሳተውን ለማረም ከጉልበትም ባሻገር ጊዜያችሁ፣ ከጊዜ ባሻገር ትልቁ ኪሳራ ደግሞ ገንዘባችሁ ነው። አንዴ ይህ ፕሮጀክት ከስራ ውጭ ከሆነ በኋላ በጣም ትልቅ ኪሳራ አለው። አሁን ደግሞ እንደምታዩት የእንጨት እንደዚህ ልክ እንደዚህ ኮምፒውተራችን ላይ ኳልኩሌተራችን እያወጣን ምን ያህል ሳይዝ አለው፣ ምን ያህል ስፔስ ባደርግበት የሚለውን እሱን እየደመርኩ እየቀነስኩ በቃ እዚህ ጋር ብንሳሳትም ኮምፒውተር ላይ ስለሆነ እያስተካከልን ምን እያልን ምንም አይነት ኪሳራ አይኖረውም ማለት ነው። በዚህ አንግል እንድትረዱ ትፈልጋለሁ። በእያንዳንዱ ስፔስ መካከል ያለውን እኩል መሆኑን አሁን ለምሳሌ ከግራም ከቀኝም እነዚህ ስፔሶች እኩል መሆናቸውን ማረጋገጥ ፈልጋለሁ። እንደምታዩት አሁን እነዚህ ሶስቱ እንጨቶች ከ122 ሴንቲሜትር ኤምዲኤፍ ላይ በትክክል ተቀምጠዋል። ሴንተር ላይ ማለት ነው። በግራም ሴንተር ላይ ነው፣ በቀኝም የሆነ ስፔስ አለው። መካከል ላይ አስፈላጊ የሚባለውን ስፔስ አስቀምጬለታለሁ። አሁን የነዚህ የመደርደሪያ እንጨቶቹ ብዛት እነዚህን 12 እንጨቶች በምን አይነት መንገድ እዚህ ኤምዲኤፍ ላይ እኩል እንዴት እኩል ይቀመጡልኛል የሚለው ነገር እያሰላሁት ነው። ለምሳሌ ከመጀመሪያው ረድፍ 3 አስቀምጫለሁ። ከዚህ በኋላ ስንት ይቀሩኛል ማለት ነው? ከዚህ በኋላ ወደ 9 እንጨቶች ይቀሩኛል። እነዚህ 9 እንጨቶች እኩል ቦታ ላይ ሲታይ በሚያምር መልኩ ሆኖ ሴንተር ላይ ሆነው በጥሩ ዲዛይን የተሰሩ በጥሩ የእንጨት ባለሙያ የተሰሩ እንዲሆኑ ሲታይ እኩል የሆነ ነገር ሻርፕ የሆነ ነገር ፐርፌክትሊ ሴንተርድ የሆነ ነገር ሲታይ ያምራል። እና ያንን ስራ ለመስራት ነው ይሄንን ያደረግነው። ከላይም ከታችም ከሴንተርም እያንዳንዱ ስፔሶች እኩል መሆናቸውን እንደኔ የኔ ወይ ይሄ ነው። እንጨቱ ላይ በተደጋጋሚ እንደዚህ አይነት ስራዎችን ብንሰራ ልምድ ያላቸው ሰዎች አሉ። አሁን 12 እንጨቶች አሉ። 3/4 ማለት ነው። 3/4 ማለት እዚህ ላይ አሁን ካልኩሌሽን እንደማሳያችሁ በአንደኛው በላይኛው ረድፍ 3 ወደ ታች ደግሞ 4 እናስቀምጣለሁ ማለት ነው። ስለዚህ 3/4 12 እንጨቶች ናቸው። ስለዚህ 3ቱን ከላይ አስቀምጫለሁ። እነዚህ 3ቱን 4 ጊዜ ወደ ታች አስቀምጣለሁ ማለት ነው። እነዚህ ኮፒ ባደርጋቸው በቀላሉ የእንጨቱን ሳይዝ በቀላሉ እዚህ ጋር አስቀምጫለሁ፣ የኤምዲኤፉን ሳይዝ። ስለዚህ በቃ 4 ጊዜ እነዚህ 3 እንጨቶች 4 ጊዜ ባስቀምጣቸው ምን ያህል እኩል ስፔስ ላይ ይቀመጡልኛል የሚለውን ነገር ኢማጂን እያደረኩት ነው። ነገራችን ላይ ይሄ ነው በቃ ከትልቁ እዛ እንጨት ላይ ከማሰምረው እንጨት ላይ ከምለካው እንጨት ላይ ከምደክመው ድካም በፊት ይሄ በቃ ትልቁ የመጀመሪያው እንትን ነው። አንደርስታንድ አድርጋችሁኛል ብዬ ተስፋ አደርጋለሁ። በዚህ መልኩ ፎቶሾፕን ልንገለገልበት እንችላለን። ይሄ አሁን አክቹዋል ሳይዙ ነው። ሴንቲሜትሩ እንደምታዩት 120 ሴንቲሜትር ያለው ድጎን ወደታች 244 በቃ አክቹዋል ሳይዙ ነው። አክቹዋል ሳይዙን ካስቀመጥን ወረቀት ላይ ያለውና በፊዚካል ያለውና ኮምፒውተር ላይ ያለው ሳይዝ ምናምን ብለን አንወዛገብም። በቃ እዛም ካልኩሌሽናችን እናያለን። 244 ቁመቱ ነው። 244ን 4 ብናካፍለው እያንዳንዱ አሁን
አሁን እዚህ ጋር ስም የወልታች አራቱን ስደረድራቸው ስፔሳቸው እንትን ነው ያስቀመጥኳቸው ስፔሶች እኩል መሆኑን ሜክ ሹር መሆን አለብኝ። ለምሳሌ በየመሃሉ ያለው ጋፕ ወደ ጎን ያለው ፐርፌክትሊ ሰርቻለሁ በእንጨቱ ሳይዝ እና በየመሃሉ ባላቸው ስፔስ ተሰርቷል። ወደ ታች ግን እኩል መሆኑ ምክንያቱም ከታች ትንሽ የተወሰነ ተርፏል። ቁመታቸው ግን እኩል መሆኑን ሜክ ሹር መሆን አለብኝ። ከላይና ከታች ያለው ስፔስ በየመሃላቸው ያለው ስፔስ እኩል ካልሆነ ከታች ወይ ተርፍብናል ወይ ከመሃል አንዱ ያንሳል አንዱ ከመሃል ይረዝም። ስለዚህ ያደረኳቸው ለአራት አካፈልኩት። ለአራት ሳካፍለው 244ን 61 ሴንቲሜትር እያንዳንዱ ማለት ነው እኩል እንዲቀመጡ ያደረኳቸው ነው። ልክ እንደዚህ በመታዩት የፎቶሾፕ ጋይድላይኑን አስቀምጬለታለሁ። ይህንን ጋይድላይን ካስቀመጥኩኝ በኋላ ከአራት የከፈልኳቸው ግሩፖች እኩል 61 ሴንቲሜትር ላይ እንዲቀመጡ ያደረኳቸው ነው ማለት ነው። ከዛስ እነዚህ ሶስቱን ደግሞ እኩል ማስቀምጥበት መንገድ እያየው ነው ማለት ነው። እኩል ሆኑልኝ በዚህ መልኩ። ስለዚህ ፎቶሾፕ የሚጠቅመን እዚህ ላይ ነው። በቃ መስራት እችላለሁ ማለት ነው። እመኑኝ ይሄንን ጣውላው ላይ ያሰመራችሁ ለመስራት እጅግ በጣም አድካሚ ጊዜና ጉልበት አባካኝ ኢቭን የሆነ የምትቆርጡትና የምትሰሩት ነገር ካለ ደግሞ ማቴሪያል አባካኝ ነው። ትልቁ ብክነታችሁ ማቴሪያሉ ነው። የእንጨት ማቴሪያሎች እጅግ በጣም ኤክስፔንሲቭ እየሆኑ መጥተዋል አሁን ላይ። ስለዚህ አሁን ምንድነው ማድረገው ሶስቱን በትክክል ካስቀመጥኩኝ በኋላ እንደገና ዱፕሊኬት ማድረግ እችላለሁ። 30.5 ላይ እየተካፈሉ ነው። ልክ እንደዚህ በቃ ያችሁ ጋይድላይኑ ፐርፌክት መጥቷል። አሁን ጋይድላይኑ አሁን እነዚህንን ኮፒ ባደረጋቸው በትክክል ቦታው መጥቶልኛል ማለት ነው። ከዚህ በኋላ እንጨቴ ጋር ሄጄ እያንዳንዱን በዚህ መልኩ ያሰመርኳቸው እንትኖች ወስጄ ማስቀመጥ እችላለሁ ማለት ነው። እንጨት ላይ ሄደን በቀላሉ አስቀምጠን መስራት እንችላለን ማለት ነው። አሁን ደግሞ ወደ እንጨቱ ስራ ስንሄድ እጅግ ምን ያህል ሊቀለን እንደሚችል እናያለን ማለት ነው። በዚህ መልኩ እንጨቱን ፊዚካሊ አስቀምጠን ፋይናል ሪዛልቱ ምን እንደሚመስል ማየት እንችላለን ማለት ነው። ዛሬ ፎቶሾፕ ላይ ላሳያችሁ የፈለኩት ፎቶሾፕ ፓርቱ ላይ እዚህ በኋላ እንጨቱን ካሳያችሁ የውድ ወርኪንግ ቪዲዮ ነው የሚሆነው። ፎቶሾፕ ላይ ግን የእንጨት ስራን ምን ያህል ልናቀል እንደምንችል በዚህ መልኩ ማየት እንችላለን ማለት ነው። እናንተ በዚህ ቪዲዮ ላይ ያላችሁን አስተያየት ጻፉልኝ። ፎቶሾፕ ለየትኞቹ ፕሮጀክቶች ሊሆን እንደሚችል ብዙ ዘርፈ ብዙ ጥቅሞች ያሉት ሶፍትዌር ነው። ለእንደዚህ አይነት ፕሮጀክቶች ለግራፊክስ ስራ ለፎቶግራፍ ዲዛይኒንግ ብቻ ሳይሆን ለእንደዚህ አይነት እና ብዙ ዘርፈ ብዙ ጥቅሞች ያሉት በዚህ መልኩ ለብዙ ነገሮች ልንጠቀምበት እንችላለን ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ፋይናል ሪዛልቱ እዚህ ጋር ፎቶሾፕ ላይ የሰራሁት እና ሳይዞቹን በትክክል ያስቀመጥኩለት ፕሮጀክት ፋይናል ሪዛልቱ ይሄንን ይመስላል። እንግዲህ መደርደሪያው በትክክል ሰርቷል ማለት ነው። እንድሰራ ያገዘኝ ሶፍትዌሩ ባያችሁት መንገድ ረጅሙንና አድካሚውን ድካም በቀላሉ ይሰራልኝ ስራ ነው። እናንተ ሞክሩት። የእንጨት ባለሙያዎች እንደዚህ አይነት እንትን ካላችሁ ሞክሩት። ዘርፈ ብዙ ፕሮጀክት መስራት የሚችሉ ሰዎች ፎቶሾፕ በዚህ መንገድ ይጠቅማቸዋልና ስለተከታተላችሁኝ አመሰግናለሁ። ቪዲዮውን ኮሜንት አድርጉ፣ ሰብስክራይብ አድርጉ። ለሚጠቅማቸው ሰዎች ይህን ቪዲዮ ሼር አድርጉላቸው። አመሰግናለሁ።